ዱባይ መጥቼ መስራት እፈልጋለሁ። ለመስራት ደግሞ ምን ላድርግ፣ ምን አሟልቼ ልምጣ? አዲስ ለሆነን ሰው ምን ትመክረናለህ እያላችሁኝ እያንዳንዱ እኔ የማውቀውን እዚህ ያለውን በዝርዝር እነግራችኋለሁ። ምንም የሚጨመር የሚቀነስ የለውም። ስክሪፕት ሳልጽፍ ትክክለኛውን ነገር እያንዳንዱ በዝርዝር እነግራችኋለሁ። ዩኤስ ስትመጡ ምን ያስፈልጋል፣ ምን ማድረግ አለባችሁ፣ እያንዳንዱ ነገሮች ከአስከፈ እነግራችኋለሁ። እኔ ዩኤ ላይ 6 ዓመቴን ጨርሼ ወደ 7 ዓመት እየተጠጋው ነው። በዛ ውስጥ ያየሁት ነገር ምንድነው? ዩናይትድ አረብ ኤምሬት፣ በዚሁ ልንገራችሁ፣ ዱባይ ሳይሆን ዩናይትድ አረብ ኤምሬት ወይ ዩኤ ይሉታል ብዙ ሰዎችና ዱባይ ማለት የራሷ ክልል ናት እንጂ አገር አይደለችምና ወደ ዩኤ ስትመጡ ወይ ወደ ዱባይ ስትመጡ ማድረግ ያለባችሁ አንድና አንድ ወሳኝ ትልቁ ነገር ልንገራችሁ። አዲስ ከሆናችሁ ቋንቋ ግዴታ ወሳኝነት አለው። ቋንቋ ስላችሁ እንግሊዘኛ ብታውቁ በጣም አሪፍ ነው። እንግሊዘኛ በጣም ቤስት ነው፣ አንደኛ ነው፣ አሪፍ ነው። ከሰዎች ጋር ተግባባላችሁ። አሁን የዩኤ ወይ እዚህ ጋር የዱባይ እንግሊዘኛ አንዳንድ ቦታዎች ለምሳሌ እንደ ባንግላዴሽ፣ ህንዶች፣ ኔፓሎች ጋር ስትኖሩ እንግሊዘኛው የተመታ ነው። ለምሳሌ ራይት ሳይድ ወይ ሌፍት ሳይድ ከሆነ አሁን ሌፍት ሳይድ ሲባል ልንገራችሁ ሙ ሳይድ ይባላል። አንዳንዱ በቃ እንግሊዘኛው ብትንትን ወጣልና ቤዚክ እንግሊዘኛ አውቃችሁ ብትመጡ በጣም አሪፍ ነው ለመግባባት። በየሞሉ በየሱፐር ማርኬቱ ሄዳችሁ ለመግባባት ለመስራት ቤዚክ እንግሊዘኛ ግዴታ ያስፈልጋችሁ። እሱን አውቃችሁ ብትመጡ በጣም አሪፍ ነው። ምክንያቱም ብዙ አዳዲስ ኢትዮጵያኖች የሚመጡ ሰዎች እንግሊዘኛ ባለማወቃቸው እየተቸገሩ ነው ያሉት። ብዙ ካምፓኒ ተጽዕኖ ያደርጉባቸው ወይ ልጅ እንግሊዘኛ አይችልም ብለው እንትን ያደርጉት ወደ ታችንም ያደርጉት ጥሩ ቦታ ላይ አያስገቡትምና እንግሊዘኛ ወሳኝነት አለው። ብዙ ነገሮች ይለውጥላቸዋል። ብዙ እኔ ስላየሁት ነው። እኔ እዚህ ሀገር ስገባ እንግሊዘኛ አላውቅም ማለት የዚህን ያህል ፐርፌክት አይደለም፣ ግን በትምህርት ላይ ማንበብ እችላለሁ፣ ከሰው ጋር መግባባት እችላለሁ። ማርኬት ላይ ወይ የሆነ ሞል ላይ ሄጄ የምፈልገውን ጠይቄም ቢሆን እገዛለሁ። ቤዚኮችን እንግሊዘኛ ይዣለሁ። የዚህን ያህል ፐርፌክት ባልሆነ ግን ከጊዜ ብዛት በኋላ እያወራችሁ ስትሄዱ እንግሊዘኛው ጎበዝ እየሆናችሁ ትሄዳላችሁ። ግን ቤዚኩ ወሳኝነት አለው። እሱን ቀጣይ ደግሞ ብዙ ሰዎች እንዴት ልምጣ ወደ ዩኤ ይላሉ። ዩኤ ላይ በምን ልምጣ? ለምሳሌ አንዳንዱ በቪዚት ቪዛ ልምጣ ወይ በኢምፕሎይመንት ቪዛ ይላሉ። እና እዚህ ዩኤ ላይ ስትመጡ ማድረግ ያለባችሁ በኢምፕሎይመንት ቪዛ ብትመጡ አሪፍ ነው፣ ወይ በወርክ ቪዛ የሚባል በስራ ቪዛ ብትመጡ በጣም አሪፍ ነው። በአሁኑ ሰዓት የዩናይትድ አረብ ኤምሬት በቪዚት ቪዛ መታችሁ ወደ ኢምፕሎይመንት ቪዛ መቀየር በአሁኑ ሰዓት ትንሽ እየከበደ ነው፣ እያስቸገረ ነው ያለው። ሕጋቸውን የዩኤ በየጊዜው እየተቀየረ ስለሆነ ማድረግ ያለባችሁ ግዴታ በስራ ቪዛ ብትመጡ አሪፍ ነው። በስራ ቪዛ አሁን ብዙ ሰዎች በቪዚት ቪዛ መጥተው ወደ ኢምፕሎይመንት ቪዛ ለመቀየር እያስቸገራቸው ነው ያሉት እና ለደላላ ከፍላችሁ ስትመጡ በቃ በኢምፕሎይመንት ቪዛ አድርግልኝ በሉት። ኢምፕሎይመንት ቪዛውን የሚጠይቀውን እያንዳንዱ ነገሮች አሟልታችሁ ነው። እሱን አሟልታችሁ ብትመጡ ለእናንተ አሪፍ ነው፣ ጥቅም ነው፣ ትጠቀማላችሁ። በጣም አሪፍ ነው። ብዙ ነገሮችን እዚህ ሀገር ስትገቡ መንግስት ራሱ ለእናንተ በምን እንደመጣችሁ እያንዳንዱ ፋይላችሁን ያውቃል። በቃ ኤርፖርት ስትገቡ እያንዳንዱ ከአሻራ ጀምሮ ከአይናችሁ እያንዳንዱ ነገር ይታወቃል። ስለሆነ በሱ ብትመጡ አሪፍ ነው። አንዳንድ ደላሎች ደግሞ 2 አይነት ቪዛ ይሰራሉ። አንደኛው የኢምፕሎይመንት ቪዛ፣ ሁለተኛው ደግሞ ከኢትዮጵያ ማውጫ በቪዚት ቪዛ ይሰሩላችኋል። እሱ ነው 2 አይነት ቪዛ እና እንደ ራሴ ሪኮመንድ ማደርጋችሁ ቀጥታ በኢምፕሎይመንት ቪዛ ብትመጡ በጣም አሪፍ ነው። እሱ ነው ሪኮመንድ አድርጋችኋለሁ። ሌላኛው ደግሞ ቲኬት ምናምን እንደ አቅማችሁ ነው። ለምሳሌ በትራንዚት መምጣት ትችላላችሁ፣ ቀጥታ መምጣት ትችላላችሁ። አንዳንዴ ቀጥታ ርካሽ የሚሆንበት አለ 3 ሰዓት ከ30። በትራንዚት ስትመጡ ደግሞ ወደ 8 ሰዓትም 10 ሰዓትም 12 ሰዓትም ይሆናል። ብሩ ይቀንስላችሁ። ይሄ የእናንተ ነው። እሱ ሌላኛው እዚህ ዩኤ ከገባው በኋላ ምን ያስፈልገኛል እዚህ የሚሉ ብዙ ሰዎች የሚጠይቋት። እዚህ ሀገር ስትገቡ ግዴታ ወሳኝነት ብር ያስፈልጋችኋል። ቤተሰብ ከሌለ በቃ ብር ግዴታ ነው። ምክንያቱም ለመንቀሳቀስ ለእያንዳንዱ ነገር እቺ 1 ብር ታስፈልጋለች። እቺ 1 ብር ማለት ዩኤ ላይ የ1 ብር ሻይ ይጠጣበታል፣ የ1 ብር ብስኩት ይበላበታል፣ እንቁላል ይገዛበታል። ቤታችሁ አብስላችሁ የምትበሉ ከሆነ በዚህ በ1 ድርሃም 2 እንቁላሎች መግዛት ትችላላችሁ። በ1 ብር ቂጣ ይበላል። ግን በ1 ብር ቂጣ የት ነው እንዳትሉ፣ አንዳንድ ቦታዎች አሉ እንደዚህ የሰራተኛው ቦታ ሌበር አካባቢ የሚበዙበት ኮንስትራክሽን
ኢንዱስትሪያል ኤሪያ ለምሳሌ እንደዚህ ድርጅቶች ያሉበት እዛ አካባቢ ላይ ርካሽ ነው፣ መኖር ትችላላችሁ። በዚሁ ብር በቃ ወሳኝነት አለ። ይሄ ነገር በነገራችን ላይ ስክሪፕት ጽፌ አይደለም በቃ ምነግራችሁ፣ እያንዳንዱን በቃ ያለውን ነገር ነው፣ ሪያሊቲውን ነው። ምክንያቱም ስትመጡ ሪያሊቲ ነው የምትኖሩት፣ ስክሪፕት አይደለም። ስክሪፕት ጽፌ እንደዚህ እንዲህ አይደለም። በቃ ያለኝን ነገር እነግራችኋለሁ። እናንተ ጽፋችሁም ቢሆን በምንም ቢሆን ተረዱት። ምክንያቱም ያለውን ሪያሊቲ ማወቅ ስላለባችሁ ነው። እሱ ነው እና ሰው ካላችሁ እዚህ ሀገር ላይ በጣም ቤስት ነው። ቶሎ ለመለወጥ አሪፍ ነው። ስራም ለመፈለግ በጣም አሪፍ ነው። ምክንያቱም ቤተሰብ ጋር ታርፋላችሁ። ለምግብ ለተለያዩ ነገሮች ያስፈልጋችኋል እና ቤተሰብ ካለ አሪፍ ነው። ቤተሰብ ከሌላችሁ ግን ብር ወሳኝነት አለው። ለምሳሌ ምን ያህል እናወጣለን ለምግብ ብትሉ ከ300 እስከ 400 ድርሃም ለምግብ ውሰዱት በወር ውስጥ ያስፈልጋል። ምክንያቱም መብላት አለባችሁ። እዚህ ሀገር ግዴታ ምግብ ያስፈልጋል። ያለ ምግብ መንቀሳቀስ አትችሉም። ምክንያቱም አገሪቷ ሙቀት ነው፣ ውሃ ያስፈልጋል፣ የተለያዩ ነገሮች ያስፈልጋሉ። በዚህ ሰዓት ራሱ ቪዲዮ በምሰራ ሰዓት ላይ ውድ ነው። በቃ ኑሮ እያንዳንዱ ነገር እየተወደደ ነው ያለው ነው። ግዴታ እንትን ያስፈልጋቸዋል፣ ብር ያስፈልጋቸዋል። ቤት ኪራይ ደግሞ እንዴት ነው? ብዙ ሰዎች ይላሉ ዱባይ ላይ ቤት ኪራይ ነው እንዴት ነው? አጂማን፣ ሻርጃ፣ አቡዳቢ፣ ራስ አልከም ይላሉ። በነገራችን ላይ ዋና ከተማ ቦታው ላይ ለምሳሌ ሜን ሲቲ ለምሳሌ ኢትዮጵያ ላይ አዲስ አበባ ላይ ዋና እምብርት ላይ ለምሳሌ ወደ የት ነው ፒያሳ ባውሳ ብትሄዱ ውድ ነው። ወደ መገናኛ ብትሄዱ ውድ ነው። ወጣ ስትሉ ግን ርካሽ ይሄዳል ማለት ነው። ቤቱ እየረከሰ ይሄዳል ኪራዮች። እና ለምሳሌ አጂማን ብትመጡ ርካሽ ነው ቤት። ሻርጃ ብትሄዱ ርካሽ ነው። ሻርጃ ደግሞ ቦታዎች አሉ። ቦታ ለምሳሌ ሻርጃው ነው ዋና ሲቲ ዋና ቦታው ላይ የቢዝነስ ቦታ ላይ ይወደዳል። ግን ከዛ ወጣ ብትሉ ደግሞ ርካሽ ነው። በርካሽ ማግኘት ትችላላችሁ። ቤት ለምሳሌ እስከ 350 ብር ትንሹ 350 ብር እስከ 500 600 1000 ድርሃም 900 ብር ለብቻ ይኖራሉ የምትሉ ከሆነ ከ900 እስከ 1000 ብር ትከፍላላችሁ። እሱ ምንድነው እንደ ስቱዲዮ ናት። አንዳንዴ ስቱዲዮ ሲሆን አሪፍ ቤት ካጋጠማችሁ ኪችኑም እዛው አንድ ላይ ይሆናል፣ ሽንት ቤት ካልሆነ ግን ስቱዲዮ ብቻ ይሆንና ምን ይሆናል ሽንት ቤቱ ከሌሎች ክፍሎች ጋር ከሌሎች ቤቶች ጋር እንትን ትላላችሁ ትጋሩታላችሁ ማለት ነው። እሱ ማለትና ለምግብ 300 ብር ለቤት ኪራይ ከ350 እስከ ከዛ በላይ ይሄዳል። እንደ አቅማችሁ ነው፣ የእናንተ ውሳኔ ነው። እሱ ነው። ሌላኛው ደግሞ ስራ እንዴት አገኛለሁ ነው። ብዙ ሰዎች ስራ ለማግኘት ምን ማድረግ አለብኝ ይላሉ። አንዳንዱ ሰዎች ምን ይላሉ? ሊንክዲን ላይ ቼክ አድርግ፣ ኢንዲድ ላይ ቼክ አድርግ፣ ብዙ ነገሮች ይላሉ። እንደ ራሴ ሪኮመንድ ማደርጋችሁ ምንድነው ሲቪ ታዘጋጁና ሲቪ ደግሞ የምታዘጋጁት በመሰላችሁ በወረቀት አይደለም። በወረቀት አታዘጋጁ። በስልካችሁ የምታዘጋጁት በስልካችሁ ታዘጋጁና እንትን ትሉታላችሁ። በዋትስአፕ መላክ በየድርጅቱ እየሄዳችሁ እንደዚህ አለኝ እንዲህ ልምድ አለኝ እንዲህ እያላችሁ በዋትስአፕ ነው መላክ እና ጎበዝ ተናጋሪ መሆን አለባችሁ። ፐርፌክት መሆን አለባችሁ። በቃ ተግባቢ። እኔ አንዳንዴ ዲሊቨሪ ነው የምሰራውና ዲሊቨሪ አንዳንዴ ከፖሊሶች ጋር ያጋጥሙኛል። ከፖሊሶች ጋር አንዳንዴ ቼክ ሊያደርጓችሁ ሲቆም ያወሩና በቃ ልክ ነው ሰር እንዴት ነው how are you sir everything good family ትሉና ሰር you need something this one I am working this one እንትን እንላለን፣ እንሰራለን፣ እናገራለሁ ከሰዎች ጋር እንትን እላለሁ። በቃ ኮንፊደንስ ስላለኝ አወራለሁ። ፐርፌክት መሆናለሁ ከነሱ ጋርና በራስ መተማመንም እንትን ይላል ያስፈልጋችኋል። እሱ ነገርም አስፈልጓችሁም ስራዎችን መፈለግ ትችላላችሁ። ስራ ስትፈልጉ ኮንፊደንስ ወሳኝነት አለው። ሌላ ሲቪ አዘጋጁ። ሲቪ ደግሞ ኢትዮጵያ ላይ አዘጋጅታችሁ ነው ስማችሁን ጽፋችሁ ቻት ጂፒቲ ወይ ጀመናይ ላይ እንዲሰራላችሁ ማድረግ ትችላላችሁ። ሌላኛው ደግሞ የሚያስፈልጋችሁ እዚህ ዩኤ ላይ ምንድነው ስራ ለመፈለግ በየድርጅቶቹ እየሄዳችሁ ቼክ አድርጉ። በየድርጅቱ ሰር ስራ ፈልጋለሁ አይ ኒድ ወርክ በየቦታው እየሄዳችሁ አሪፍ ነው። ሊንክድኢን ላይም የተለያዩ ላይ ቼክ አድርጉ። አብሶ ደግሞ ባላችሁ በፕሮፌሽናላችሁ ብትፈልጉ በጣም አሪፍ ነው። ጥሩ ነገር ታገኛላችሁ ማለት ነው። እሱን እኔ ይመስላል ማለት ነው ስለ ዩኤ። ወደፊት ደግሞ ስለ ዩኤ ቪዛ እያንዳንዱን በዝርዝር እያሳዩዋችሁ ሄዳለሁ። ሪያሊቲው ነው እኔ ጋር የምታገኙት፣ ሪያሊቲው ነው ትክክለኛውን ነገር ነው የምታገኙት። ያልተቆራረጠ ያልተጨማመረበት በቃ ትክክለኛ ላይፍ ነው። ላይፍ ስትኖሩ ምንድነው
ስክሪፕት አይደለም፣ ትክክለኛ ህይወት ነው የምትኖሩት። እና ትክክለኛውን ነገር ማግኘት የምትፈልጉ ከሆነ ወደ ቻናሌ ኑ። ስለ ዩኤኢ ወይ ስለ ዱባይ በቪዚት ቪዛ የምትመጡ ሰዎች፣ በኢምፕሎይመንትም ለመዝናናትም የምትፈልጉ ሰዎች እዚህ ቻናል ላይ የማታገኙት ነገር የለም። በቃ እያንዳንዱ ነገር ስለ ዱባይ የምትፈልጉትን መረጃ ማግኘት ትችላላችሁ። ማንንም ሰው ሳትጠይቁ መረጃ ማግኘት ትችላላችሁ። ለምሳሌ እንዴት ነው ካርድ በስልኬ መሙላት የምችለው? እንዴት ነው የስልኬን ባላንስ ማወቅ የምችለው? ለምሳሌ እዚህ ሀገር ላይ ባላንስ ለመሙላት ባላንሳችሁን ለማወቅ ለምሳሌ መሰላል 135 ኮከብ 135 መሰላል፣ እነዚህን ማወቅ አለባችሁ። መሰላል 121 እነዚህ ለምን ያስፈልጋሉ? የተለያዩ ነገሮች ስለ ዩኤኢ ከአስከፈ መረጃዎችን ማግኘት ትችላላችሁ። የት ቦታ መስናናት አለብኝ? ምን ያህል ብር ያስፈልገኛል? በታክሲ ለመሄድ ምን ያህል የቱ ጋር ታክሲ ቦታ አገኛለሁ? የት ቦታ ላይ እቃዎችን ማግኘት እችላለሁ? መገበያየት፣ ርካሽ፣ ዲስካውንት፣ ነጋዴ ለመሆን ምን ያስፈልገኛል? ዩኤኢ ላይ እያንዳንዱን በዝርዝር እዚህ ቻናል ላይ ታገኛላችሁ ማለት ነው። ኢትዮ ኤምራ ዩቲዩብ ቻናልን ሰብስክራይብ አድርጉት። ይህን ቪዲዮ ላይክ አድርጉት፣ ምክንያቱም ለብዙ ሰዎች እንዲደርስ። ወደ ዩኤኢ ለሚመጣ ሰውም ሼር ብታደርጉት በጣም ደስ ይለኛል። በሌሎች ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ዱባይ ላይ ምን አይነት ቪዲዮ ልስራላችሁ እንደዛ ኮሜንት ላይ አስቀምጡልኝ።